بسم الله الرحمن الرحيم. የዛሬው ትምህርታችን ባላህ ዝነት ላ ኢላሃ ኢላላህ ናት። ላ ኢላሃ ኢላላህ። አንድ ባሪያ ወደ እስልምና ሃይማኖት መግባት ሲፈልግ የመጀመሪያ መስጠት ያለበት የምስክርነት ቃል እመሰክራለሁ ከአላህ በቀር በሐቅ የሚመለክ የለም። አሽሀዱ አነ ሙሐመደን ረሱሉላህ። ነብዩ ሙሐመድ የአላህ መልእክተኛና ባሪያ መሆናቸውን እመሰክራለሁ ይላል። የነብያት ሃይማኖት የሆነውን እስልምና ለመቀበል ማለት ነው። ላ ኢላሃ ኢላላህ። ባሪያዎችን ከጭንቀት የምታወጣ ላ ኢላሃ ኢላላህ። ሰባት ሰማይ ሰባት ምድር በውስጧ የያዙትን ሁሉ የምትበልጥ ቃል ናት። ላ ኢላሃ ኢላላህ። እውቀት ጋር ሆኖ ውስጥን ደግሞ አጥርቶ ታማኝ አድርጎ ለአላህ እቺን ቃል መመስከር ብቻ ነው ነጃ የሚያወጣው። ላ ኢላሃ ኢላላህ። ስለዚህ የላ ኢላሃ ኢላላህ አርካኗ ምንድነው? ነፊና ኢስባት የሚባል ነፊ ማለት ከአላህ ውጭ ያሉ የሚመለኩን በጠቅላላ ውድቅ ማድረግ ማለት ነው። ኢስባት ደግሞ ማለት አምልኮን ለአንድ አላህ ሱብሓነሁ ወተዓላ ብቻ እናጸድቃለን። ላ ኢላሃ ኢላላህ። አንድ ባሪያ ከመሰከረ በኋላ ያኔ ምስክርነት ቃሉ በፍጹም ሊያፈርስ አይገባው። እዚህ ጋር ግን አስገራሚው ምንድነው? አንድ ሰው በአላህ ላይ ባመነ ቁጥር ወደ ከፍተኛው እምነት በእምነት ላይ አላህ እምነትን እየጨመረለት ነው የሚሄደው። هو الذي أنزل السكينة في قلوب المؤمنين ليزدادوا إيمانا مع إيمانهم ولله جنود السماوات والأرض وكان الله عليما حكيما. الله سبحانه وتعالى مالت آمانيوች ልብ ላይ መረጋጋትን ያወረደ ነው። በነበራቸው ኢማን ላይ ኢማን ይጨምሩ ዘንድ የሰማያትና የምድር ሰራዊቶች በጠቅላላ ለአላህ ናቸው። አላሁ ስብሓነሁ ወተዓላ ማለት ደግሞ አዋቂው ጥበበኛው ነው። ይህ ሆኖ ሳለ እውነታው ለላ ኢላሃ ኢላላህ ግን ትክክለኛ ያልሆነ ትርጉሟን የሚሰጧት ሰዎች በዝተዋል። ልክ አሁን እዚህ ሰዎች ምን እያሉ ነውና ጀማዓዎች ለላ ኢላሃ ኢላላህ ትርጉሟን ከአላህ በቀር ፈጣሪ የለም እያሉ ነው። መፍጠሩን ግን እና አቡ ጀህል እና አቡ ለሃብ ክደው ነበር። ወለኢን ሰአልተሁም መን ኸለቀ السماوات والأرض وسخر الشمس والقمر ليقولن الله فأنا يؤفكون. ሰማያትንና ምድሮችን ማን የፈጠረው ብለህ ብትጠይቃቸው ፀሐይና ጨረቃን የገራ ማን እንደሆነ ብትጠይቃቸው አላህ ነው ይሉሃል። ይህን ማለታቸው ግን በእስልምና አላስገባቸው። إنهم كانوا إذا قيل لهم لا إله إلا الله يستكبرون ويقولون إنا لتاركو آلهتنا لشاعر مجنون. እነዛ ሙሽሪኮች ረሱል ሰለላሁ ዐለይሂ ወሰለም የተላኩባቸው ህዝቦች በሉ በተባሉ ጊዜ ምን ላ ኢላሃ ኢላላህ ከአላህ በቀር በሐቅ የሚመለክ የለም በተባሉ ጊዜ አንድ አምላክ ብቻ የሚለው እንደተጠየቀ ገብቷቸዋል። ይኮሩ ነበር፣ ይሉ ነበር እኛ አማልክቶቻችንን ለገጣሚና ለእብድ ምን ተውነንን አሉ። ግን ታላቅ በደልን ነበር የሰሩት። የአላህን ሐቅ ለፍጡራኑ በመስጠት ማለት ነው። شهد الله أنه لا إله إلا هو والملائكة وأولو العلم قائما بالقسط لا إله إلا هو العزيز الحكيم. الله مسكر كسو بكر بحق የሚመለክ እንደሌለ والملائكة መላእክቶችን መሰከሩ፣ ዕውቀት ባለቤቶችን መሰከሩ። በማስተካከል የቆመ ሲሆን አላህ Subhanahu Wa Ta'ala ላ ኢላሃ ኢላላህ ከሱ በቀር በሐቅ የሚመለክ የለም፣ አሸናፊ ጥበበኛው ነው። ላ ኢላሃ ኢላላህ። ኢብኑ አባስ ረዲየላሁ ዐንሁ እቺን አያ ሲፈስር ማለት ነው አላህ መሰከረ ምን መሆኑን ከሱ በቀር በሐቅ የሚመለክ እንደሌለ የሚመሰክር ቢጠፋ እንኳን የአላህ ምስክርነት በቃ
لا إله إلا الله አረፋ ሜዳ ላይ የዓለም ሙስሊሞች ነው የሚሰበሰቡት። አረቦች አሉ፣ ከአፍሪካ ይሄዳሉ፣ ከራሻ፣ ከማሌዥያ፣ ከኢንዶኔዥያ፣ ከፈረንሳይ ሙስሊሞች ይመጣሉ፣ ከጀርመን ሙስሊሞች ይመጣሉ። እነዚህ ሁሉ እዛ ቦታ ላይ ተሰብስበው እንግሊዝኛ የሚያውቀው ፈረንሳይኛ ያውቅም፣ ፈረንሳይኛ የሚያውቀው አረብኛ ያውቅም፣ አረብኛ የሚያውቀው ባንግላዴሽኛ ያውቅም። እነዚህ ሁሉ ግን በአንድነት ሰብስባ የአረፋ ቀን ትልቋ ዱዓ አንድ የምታደርጋቸው ምንድነው? የከሊመቱ ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር። ከዚህ ውጭ ኡማውን አንድ አደርጋለሁ ብሎ የሚሞክር ሰው ካለ ሊበታትናቸው ነው፣ ሊጠነቀቁት ይገባል። ይህ ሰው ሆነ ይሄ ጀማዓ የጥመት ጀማዓና የጥመት ቡድን ነው። ላኢላሃ ኢላላህ ወቅት ሳይሰጣት አሁኑኑ ልትተገበር የሚገባት ጉዳይ ነው። ላኢላሃ ኢላላህ لا إله إلا الله